ሰላም አለይኩም ያ ጀማ። እስኪ ወይዘሮ ዝናሽን እንስማት ማለት ለምለምን በጣም ነው የገረመኝና አልሳነበው ማለት ነው። ምክንያቱም የግመሉ ሳያንስ የፈረሱ የሜዳ አህያው ሳያንስ ጅብ እንዴት ይበላል? በነገራችን ላይ ወገናችን ለምለምን ሳይት እዚያ ላይ መጽሐፈ ቀለሜንጦስ ያለው ነው ማለት ነው። መጽሐፈ ቀለሜንጦስ ምዕራፍ 2 ቁጥር 14 ላይ ሴት ልጅ በተፈጥሮዋ ደካማ ፍጡር ናትና የሰማችውን ሁሉ ሳታመዛዝን አሜን ብላ ትቀበላለች ይላልና ወገናችን ሳታመዛዝኝ የምታወሪው ነገር ይሄ መጽሐፍ ይሄን ሐዲስ እንዳነበብኩት በጣም ነው የተገረምኩት አለች። በጣም ነው እንዳያነበብሽው ሐዲስ አገላብጣችሁ ክርስቲያኖች አንብባችሁ ምናምን እና ደግሞ ወደሚቀጥለው ወደ ጉዳይ ስገባ ኦሪት ዘሌዋውያን ላይ እንግዲህ በጣም የሚገርማችሁ ክርስቲያኖች እንዴት እንስሳ ይሄን ጅብ ተበላ ብለው ጥያቄ ያነሳሉ። ሰው ሰውን እየበላ በመጽሐፍ ቅዱስ እንደ ክርስትና ማለት በክርስትና ሰው የሰውን ስጋ ይበላል። ያ ጀማዓ ታውቃላችሁ? ይሄ አይገርምም? ሰው እንዴት እንስሳ ይበላል ብሎ ጥያቄ ያነሳል እንዴ? ሰው ሰውን እየበላ እኮ ነው። እግዚአብሔር ነው ደግሞ ሰው የሚያስበላው። የሰው ስጋ እግዚአብሔር ያስበላል። እንገራችሁ ኦሪት ዘሌዋውያን ምዕራፍ 26 ቁጥር 29 ላይ ስታዩት እግዚአብሔር ምን ያል የወንዶች ልጆቻቸውንም ስጋ ትበላላችሁ፣ የሴት ልጆቻቸውንም ስጋ ትበላላችሁ። ቃል በቃል ትበላላችሁ። የሴቶችንም የልጆቻቸውን ማለት የወንዶችንም ስጋ ትበላላችሁ። ደግሞ እኮ እግዚአብሔር ነው የሚያዘያጅ ማለት እንዲሁም ዘዳግም 28:53 ላይ ስታይ ጠላቶችም ከበው ባስጨነቁና መከራ ባሳዩ ጊዜ አምላክ እግዚአብሔር የሚሰጥህን የሆድህን ፍሬ አስቡት። የሆድህን ፍሬ የወንዶችና የሴቶች ልጆችን ስጋ ትበላለህ። በነገራችን ላይ ሰው መብላት የለመደ ሰው የእንስሳ ስጋ ብርቅ ነው የሚሆንበት ብዬ ነው የማስበው፣ ከይቅርታ ጋር ማለት ነው። የሰው ሰውን የሚበላበት ክርስትና ሃይማኖት ሰው የሰውን ስጋ እየበላ ማለት ነው። ታዲያ በልተዋል ስትል በግልጽ በልተዋል። መጽሐፈ ነገሥት ምዕራፍ 6 ቁጥር 28 ላይ አንድ ታሪክ አለ። ሁለት ሴቶች ነበሩና በጣም ረሃብ ተከስቶባቸው ከዛ የአንዲቱን ልጅ እንብላው እግዚአብሔር አስበላለሁ ብሎ ይለ በቀደው መሰረት አስበልቷል። አንዷ የአንዷን ልጅ እንብላውና የዛሬ አንቺ ልጅ እንብላውና ነገ የኔን እንብላዋል ተብለው ተስማምተው ቀቅለው እንደበሉት ማለት ነው። 28 ላይ ንጉሱም ምን ሆነሻል አላት። እርሷም ይህች ሴት ዛሬ እንድንበላው ልጅሽን አምጪ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ምን ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ማለት ነው። ዛሬ አንቺን እንብላና ነገ የኔን እንበላል ተባብለው ተስማምተው አንዲቱ ቀቅለው በሉ። ኦኬ የአንዲቱ ልጅ ማለት ነው። ነገ ደግሞ አንዷ አይ አላስበላም ብላ ወደ ንጉሱ ፍርድ ለመጠየቅ ሄደች ማለት ነው። ሰው ቀቅላችሁ የምትበሉ ክርስትና ሃይማኖት እንዴት ነው ሰው? እኛ ሐላል የተደረጉልን እንስሳቶች አሉ፣ የሚበሉ የሚፈቀዱ እንስሳቶች አሉ። በነገራችን ላይ ይሄ ነውር አይደለም። ራሱ ደግሞ ከኪስሽ ያወራሹ የአህያ ስጋ ምናምን ብለሽ ያወራሹ ከመጽሐፍ ቅዱስሽ እንዳነሳሹ ታውቆብሻል ማለት ነው። መጽሐፈ ነገሥት ምዕራፍ 6 ቁጥር 28 ላይ በሰማርያም ታላቅ ረሃብ ሆኖ ነበር። እነሆም የአህያ ራስ በ50 ብር የርግብም ኩስ የጎመር 8ኛ የሚሆን በ50 ብር እስኪሸጥ ድረስ ይላል። እስኪሸጥ ድረስ ኦኬ 50 ብር የአህያ ራስ በ50 ብር ይሸጥ ነበር። ያ ጀማ ከመጽሐፍ ቅዱስሽ ነው እንዲያነሳሹ ይሄ በእስልምና የአህያ ስጋ ምናምን ብለሽ ያወራሹ። የአህያ ራስ በ50 ብር እና እርኩስ እንግዲህ የርግብ እርኩስ ይበላ ነበር በክርስትና ማለት ነው። እና ሌላው በጣም የሚገርመኝ ደግሞ ሕዝቅኤል ነብዩ ሕዝቅኤልን እግዚአብሔር ከእርሱ የሚወጣውን ፋንድያ ማለት ነው ከሰው ካካውን የሰውን ካካ እንደ ፋንድያ ትበላለህ ብሎ ያስበላዋል። እግዚአብሔር እንግዲህ እሰቡ እንደ ገብስ እንጎቻ ማድረግህ ትበላዋለህ፣ ከሰውን በሚወጣ ፋንድያ በፊታቸው ትጋግረዋለህ አለ። እግዚአብሔርም እንዲሁ የእስራኤል ልጆች እነርሱን በምትበተንባቸው በአሕዛብ መካከል እርኩስ እንጀራቸውን ይበላሉ። እኔም አለ ሕዝቅኤል ማለት ነው ጌታ እግዚአብሔር ሆይ ወዮ፣ እነሆ ሰውነት ያረከሰችም ከታናሽነት ጀምሮ እስከ ዛሬ ድረስ ጥንብና አውሬ የሰበረውን ከቶ አልበላሁም፣ እርኩስም ስጋ በአፌ ውስጥ አልገባም አልኩ። ሕዝቅኤል እንዴት ትበላለህ የረከሰ ነገር አለው እግዚአብሔርን ማለት እግዚአብሔር ፋንድያ ብላ ብሎት ማለት ነው። እርሱም ምን አለ እግዚአብሔር ሕዝቅኤል አልበላም ሲል እነሆ በሰው ፋንድያ ፋንታ ኩበት ሰጥቻለሁ፣ በእርሱም እንጀራህን ትጋግራለህ አለኛል። ስለዚህ አይ ፋንድያ የሰው ፋንድያ ካልተመቸህ ኩበት ብላ ይሄ የከብት ምናምን ማለት ነው የእንስሳ። ይሄን መጽሐፍ ይዛችሁ እንዴት ነው ይሄ መጽሐፍ ይሄ ቁርአን ላይ እንዴት ነው እስልምና ላይ ሐዲስ ላይ ትችት የምታነሱት ራሱ? በመቀጠል ወገናችን ለምለም ግራ የገባሽ ሰው እኮ ነሽ። በነገራችን ላይ አምላክሽን በፍለጋ ግራ የተጋባሽ ሰው ነሽ ማለት ነው። እኔ አይደለሁም ያልኩት ደግሞ ክርስቶስ ማለት የግራ ገብቶኛል ትንሽ
አዎ እንግዲህ እንደሰማችሁት ወገናችን ግራ ገብቷታል። በጣም ወገናችን በክርስቶስ ግራ ገብቷታል። ስለዚህ አምላክሽን ነው ቀጥ ብለሽ መፈለግ ያለብሽ። ግራ ከመጋባትሽ በፊት ያው የሚበላ የሚጠጣው ይደርሳል ብዬ ነው። እሺ አምላክሽን ያገኙ መጀመሪያ